በጣም እኔ ኃጢአተኛ ስለሆንኩ ለራሴ አልጸልይም አንተ ጸልይልኝ የሚል ሰው ገጥሟቸዋል። አሁን እንዲህ አይነት ሰው ሰበበኛ ነው። ላለመጸለይ ምኑን ቅድመ ሁኔታ እያስቀመጠው ኃጢአተኛነቱን። ግን እኮ ክርስቶስ ከላይ ከሰማያት ወርዶ በምድር ሲመላለስ ጻድቃንን ሊጎበኛቸው ሳይሆን ምኖችን ሊያድናቸው ነው የመጣው። ማንም ሰው ከኛ መካከል ኃጢአት የለብኝም ብሎ መናገር እንደዚህ ብሎ መናገሩ ራሱ ኃጢአት። እኔ ምንም ኃጢአት አልሰራውም ማለት ራሱ እሱ ራሱ ኃጢአቱ። ኃጢአት ሰንሰለት ልንደርስበት ከምንችለው በጣም ብዙ ነገሮች ሊያርቀን የሚችል ብቻ ሳይሆን እንድንመስለው ከተፈጠርነው ከእግዚአብሔር የሚያሸሸን ነገር ምንድነው? ኃጢአት የምርጫ ውጤት ነው። ኃጢአት የምርጫ ውጤት። ኃጢአትን ያሰራው አንድ ሰው የምርጫ ውጤት ነው። አባቶቻችን ደግሞ ሲጨምሩ ኃጢአት የምርጫ ውጤት ሳይሆን መርጦ ለሚሰራው ሰው ደግሞ ኃጢአት የትግል ውጤት ይሆንበታል ይላል። ምርጫውን ያልተጠነቀቀ ሰው ኃጢአት ለመስራትም ጽድቅ ለመስራትም ያለውን አማራጭ መርጦ ጽድቁን ከመስራት ይልቅ ኃጢአትን ለመስራት እየመረጥን ከሆነ ነገ ዛሬ የመረጥነው ኃጢአት ነው ነገ ላይ በግድ የሚያሰራ። ትልቁ ተአምር እኔና እናንተ ለራሳችን ማድረግ የምንችለው ራሳችንን ማየት ስንችል። እንደው ቢቻል ኖሮና ጊዜ ቢኖረን እውነቴን እንምላችሁ 1-2 ደቂቃ ሰው ለሞተ ሰው የህሊና ጸሎት ያርግ ይላል አይደል? እስቲ ራሳችሁን ለ1 ደቂቃ እዩ። የኃጢአት ክፋቷ ይሄ ስትሰራ ዋጋ የምታስከፍላት መስል ስትሰራ ጣፋጭነቷ እስከ ዘላለም የሚዘልቅ ነው የሚመስለው። ግን በሰራነው ቅጽበት ያቺኑ የኃጢአት ጣዕም ትጠፋና ምሬቷ እየተሰማን ይመጣ። ንስሐ መንገባው እውነት እግዚአብሔር ነው ወደነው ነው ፈርተነው ነው? ወደነውማ ሊሆን አይችልም። አብዛኞቻችን ድክመታችን እኮ እሱ። ንስሐ በቤተ ክርስቲያናችን ውስጥ ካሉ ምስጢራት መካከል አንዱ ነው። ንስሐ ምስጢር ብቻ ሳይሆን በእርግጥ የሰው ልጆችን ታሪክም ጭምር የለወጠ ትልቅ የሆነም እግዚአብሔር የሰጠን በረከትም ጭምር ነው። ስለ ኃጢአት አንድ ሰው ሲነገርም ሆነ ሲማር አእምሮ ላይ ቶሎ የሚመጣው ነገር የኃጢአት ምንነት ሳይሆን ሁሉም ሰው ኃጢአት እንደሚሰራ ነው። ለዛ ነው ብዙ ሰው ስለ ኃጢአት ሲሰማ ስለ ኃጢአትም ሲነገርም ሲያውቅ ምን እኔ ብቻ እኮ አይደለሁም ሁሉም ምን ያረጋል እንላለን፣ ይበድላል፣ ያጠፋል፣ እግዚአብሔርን ያሳዝነዋል እንላለን። እና ስለ ኃጢአት ቢያንስ ብዙ ዕውቀት ባይኖረን አንድ የሚያስማማን ዕውቀት ምንድነው? ሁላችንም ምን እንደምንሰራ ነው። ኃጢአት እንደምንሰራ እናውቃለን እናምናለንም ጭምር። ሌላው ደግሞ ስለ ኃጢአት የምናስበው ሐሳብ ላይ አብዛኞቻችን የሚስማማን ምንድነው? ትንሽም ሆነ ትልቅም ሆነ በማሰብም ይሁን በመናገር በድርጊት ኃጢአት መስራታችን ነው። ኃጢአት ሰው የሚሰራው በሐሳቡ በንግግሩና በድርጊቱ አይደለም። ንስሐም ሰው የሚገባው በሐሳቡም በንግግሩም በድርጊቱም ጭምር ነው። ንስሐ ለአብዛኞቻችን ግን የመጨረሻው ድርጊት ብቻ ነው ትዝ የሚልን። ማለትም ከንስሐ አባት ፊት ቆመን የምንፈጽመው ኑዛዜን ማለት ነው። ግን ያ የመጨረሻው ድርጊት ላይ ከመድረሳችን በፊት አብሮ ግን ማሰብም አለ። የበደልነውን እግዚአብሔርንም በድየዋለሁ ብሎ መናገር አለ። ያሰብነውን የበደልነውን እግዚአብሔር በድለናል ብለን የተናገርነውን እግዚአብሔር ደግሞ በፍጻሜ ከካህናት ፊት ቆመን ምን እናረጋለን ማለት ነው? ምን እናረጋለን? እንናዘዛለን ማለት ነው። ኃጢአት መጀመሪያ የሚሰራው ክርስቲያኖች የሌለንን ነገር ከመፈለግ ሳይሆን ያለንን ነገር እጃችን ላይ ዕውቀት ካለመስጠት ነው። ከእግዚአብሔር ይልቅ ማንም ማመን ሲጀምር ማለት ነው። ሰይጣንን ማመን ሲጀምር ራስን ኃጢአተኛ ነኝ ብሎ ከእግዚአብሔር ፊት መናገር የሚያስመሰግን ነገር ነው። ራስን ኃጢአተኛ ነኝ ብሎ መናገር ከእግዚአብሔር ፊት ያስመስግን እንጂ ጻድቅ አለመሆን ደግሞ እንደሚያስኮንን አትርሱት። ብዙ ሰው ራሱን ኃጢአተኛ ማለቱና ራሱን በደለኛ ነኝ ማለቱ የሚያጸድቀው ይመስለዋል። ለዛ ነው አባ ቢሾይ ካሜል የሚባሉ ጻድቅ ምን ይላሉ መሰላችሁ? ሰውን ከእግዚአብሔር ፊት የሚያስመሰግነው ያልሰራው ኃጢአት ሳይሆን የሚሰራው ጽድቅ ነው ይላሉ። እየሰማችሁ ነው? ራሳችንን በጣም ኃጢአተኛ ነኝ ብለን ስለወቀስ ነው ስለተናገር ነው የምንጸድቅ እንዳይመስላችሁ። ራሱን አንድ ሰው ኃጢአት በሽታ ነውና በሽተኛ ነኝ ብሎ ተደጋጋሚ ቢናገረው መድኃኒት ሊሆነው ይችላል? አይችልም በፍጹም። ራሱን በሽተኛ ነኝ ብሎና ህመሙን የሚያውቀው ሰው ወደደም ጠላም ለመፈወስ ምን ያስፈልገዋል? መድኃኒት ያስፈልገዋል። አሁን ውጪ ላይ አንድ ሰው ኃጢአተኛ ነህ፣ በደለኛ ነህ፣ ክፉ ነህ ተብሎ ቢገፋ በተለያየ መንገድ ምንም አይገርመው። ምክንያቱም ዓለሙ ምንድነውና ክፉ ነውና ብሎ ይረዳዋል። አይረዳው? ቤተ ክርስቲያን ውስጥ ግን መተን ሌላው ሰው አንተ ኃጢአተኛ ነህ፣ ክፉ ነህ፣ ነውረኛ፣ ዘማዊ ነህና ልትጠጋ ይገባም ቢለው ምንድነው የሚሰማው? ዓለሙ የገፋኝ ሳያንስ እንዴት ቤተ ክርስቲያን እንዴት እግዚአብሔር ይገፋኛል ይላል። ግን ይህንኑ አይነት ስሜት ወይንም ደግሞ ስለ ኃጢአተኛነታችን ዓለም እንደገፋችን ቤተ ክርስቲያንም ደግሞም ጭምር ከተለያዩ ነገሮች ኃጢአተኛ ናችሁና ለተወሰነ ጊዜ መከልከል አለባችሁ ስትለን
ጠልታን እንዳልሆነ ግን ማወቅ አለብን። ልዩነቱ እሱ ላይ ነው። ቤተ ክርስቲያን ልጆቿን እንደ ሐኪም ቤትነቷ በሽተኞች ናቸውና በሽታ አለባችሁ ተብሎ ሲነገራቸው ልጆቿ እየሰሙ ሐኪሙ ወይም ደግሞ ሐኪሟ ቤተ ክርስቲያን የምትላቸውን ነገር ለማድረግ መዘጋጀት ያለባቸው እንጂ ዓለም እንደሚዳኘን እንዴት ቤተ ክርስቲያን ሐኪም ቤቷም የሆነውን ነገር ፍርጥርጥ አድርጋ ትነግረናለች ብሎ መነወር የለባቸው። ማንም ሰው ከኛ መካከል ኃጢአት የለብኝም ብሎ መናገር አይችልም። እንደዚህ ብሎ መናገሩ ራሱ ኃጢአት ነው። እየሰማችሁ ነው? እኔ ምንም ኃጢአት አልሰራውም ማለት ራሱ እሱ ራሱ ኃጢአት ነው። አንድ ሰው ከሌላው ሰው ፊት ቆሞም ሆነ ከእግዚአብሔር ፊት ቆሞ እኔ ኃጢአት የለብኝም ማለት አይችልም። ምክንያቱም ኃጢአት ባይኖርበት የቀረው ጽድቅ ስለሚኖር ማለት ነው። ብዙ ሰው ፈራጅ ሆኖ በኃጢአተኛነቱ ስለቀረ መፍረድን ንስሐ የሚገባበት ኃጢአት ነው ብሎ ያስበው። እየሰማችሁ ነው? ልክ አሁን የሌላ ሰው ኃጢአት ስትሰሙ እገሌማ በጣም በደለኛ ነው ብሎ መናገሩ የሰራውን ኃጢአት ልክ ጸሐፊት አብርቶ ይሄ ነው እኮ በደሉ እንደማለት አድርጎ ነው የሚያስበው እንጂ ማንኝ እኔን ፈራጅ ያደረገኝ እኔ ውስጥ ስንት የተከመረ ነገር እያለ የሌላውን በደል አይቼ ፈራጅ ሆንኩት ማንኝ ግን አንል። ለዛ ነው ከመፍረድ እግዚአብሔር ይሰውረን።